እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ ለገጣፎ? ክብርት ከንቲባ ልክ ኖት። ብዙ አርቲስቶች አዲስ አበባ ከመኖር ይልቅ ለገጣፎ መኖር ይመርጣሉ። ባለው ተጨባጭ ሁኔታም ለገጣፎ ብዙ አርቲስቶች ይኖራሉ። እነዚህ አርቲስቶች የትራንስፖርት ጉዳይ ማተር ያደርጋቸዋል ወይ? የሥራ ቦታ ጉዳይ ማተር ያደርጋቸዋል ወይ? የገቢ ምንጫቸውና ሶሻል መስተጋብራቸው ካሉበት ቦታ አንፃር ማተር ያደርጋሉ የሚለውን ነገር አነጻጽረው ነው ወይ የሚያወሩት ወይስ ከቦታ አንፃር ብቻ ነው የሚያወሩት? ለምሳሌ ከፒያሳ ተፈናቅላ ገላን ጉራ ሄደች አንድ ጉሊት ቸርችላ ልጆቿን የምታሳድግ እናት ጫጫታና ሁካታ ደብሮት ለገጣፎ ሄዶ ከሚኖር አርቲስት ጋር ማነጻጸሩ ልክ ነው ወይ? ማለት ስናነጻጽር ከቦታና ከርቀት አንፃር ብቻ ነው ወይ? ቴዲ አፍሮንም ሊሆን ይችላል፣ ያው የዘፈነው ቴዲ አፍሮ ስለሆነ ፕላስ ደግሞ ሌሎችንም አርቲስቶች ሊሆን ይችላል። እነሱ ከለገጣፎ ተነስተው አዲስ አበባ ለመምጣት የትራንስፖርት ጉዳይ ማተር አያደርጋቸውም። በፈለጉት ሰዓት የፈለጉት ቦታ መገኘት ይችላሉ። ከፒያሳና ከካዛንቺስ ተፈናቅለው ጥግ ጥግ ያሉ ቦታዎች ላይ ሄደው የሰፈሩ ሰዎች መሃል ከተማ በጊዜ ለስራ ለመድረስ ስንት ሰዓት ነው ተነስተው ታክሲ እየተሰለፉ ያሉት? ሌላውና ተጨማሪው እነዚህ ሰዎች የጥበብ ሰዎች ናቸው። ጥበብ ደግሞ ከሁካታና ከጫጫታ ጋር አብራ አትሄድም። አዲስ አበባ መኖር ለጥበብ ሰዎች ከፈጠራና ከክሬቲቪቲ አንፃር የራሱ የሆነ ተጽዕኖ ሊኖረው ይችላል። ስለዚህ ሜቢ ከአዲስ አበባ ወጥቶ ለገጣፎ መኖር ለጸጥታ፣ ለመመሰጥና ለተለያየ ነገር ጸጥ ያለና የተረጋጋ ቦታ መኖር አለባቸው። አርቲስቶቹ ከዛም መንገድ አይተውት ለገጣፎ ይኖራሉ። ግን ከፒያሳ አንስታችሁ ገላን ጉራ የወሰዳችኋት ጉሊት ቸርችላ ልጆቿን የምታሳድግ እናት ከትራንስፖርት፣ ከላይፍ ስታይል፣ ከተለያየ ነገር አንፃር አዲስ አበባ ጥግ ወስዳችሁ እነሱን መበተናችሁ የራሱ የሆነ ማህበረሰባዊ ተጽዕኖ አምጥቷል። ይህንን አምናችሁ ሂሳችሁን ውጣችሁ ከዚህ በኋላ በምታደርጉት ነገር ላለመድገም የእርምት እርምጃ በመውሰድ ፈንታ ከአፈርኩ አይመልሰኝ አይነት አካሄድን እስከ መቼ መርጣችሁ እንደምትቀጥሉበት አይገባንም።